በጣም የሚገርም ነው እንዲህ ዝም ብሎ ቀስታ በሆነ መንገድ ያለፈችበት አይደለም ሁላችሁም ስታዩትና ግን በዛው ውስጥ እንኳን ጨክና እንደገና ልትናገር ወደ ቤት ወደ ልጆቹ እንዲሰበሰብ በማድረግ በእውነት በጣም እናመሰግናለን ሜሪ እናመሰግናለን በጣም አሁን ወደ ወንድማችን ያሬድ እንሄድና ቅድም ሲናገር ነበር በጣም በውስጤ እንትን ያለው ሰው አንዳንድ አባቶች ቤተሰብ ልጆች ይዞ ሲሄድ ሲያይ በጣም የሚሰማኝ ነበር ነው ያለና እና መቼስ ባንድም በሌላም የሚናገር አለ አይደለም እና በዚህ ውስጥ አንተ ከልጆች ከተለየ በኋላ ተመልሰ ስትመጣ ከልጆች ጋር የነበረው ነገር እና በዚህ ደግሞ ሌላው ሰው እንዳልፍ ምን ትመክረናለህ በዚህ ሁኔታ ላይ ማለት ለማንኛውም እንዳጠምዱኝ አሁን ከሷ ካወራችሁ እንዳጠምዱኝ 9 ዓመት ሆኗል ይሄ ታሪክ የትላንት አይደለም ምንድነው ጠምዳችሁኝ ደግሞ ቁጭ እንዳለን እዚህ ያው በማርቼት ቀን አንድ እኔና ዶክተር ነን የሆነ ነገር እንዳታረጉኝ እውነትና 9 ዓመት ሆኗል አልፏል በጣም አስቸጋሪ ነው ይሄ ያለፈችው እኔ ያላቅም ከዚህ ወዲያ ነው እኔ መጣሁት ማለት ነው እና በቃ you are welcome anytime ስትለኝ በሁለተኛው ቀን እዚህ ካልገሪ መጣው ልጆቼን እሷን አዲስ ጆኒ ሆነው ማለት ምን እንደሆነ ልንገራችሁ ከዛ ስመጣኔ guilty conscious አለኝ የለም you need somebody አይዞህ በቃ ምናምን ሚል የለም ምንድነው ምናምን ሚል የሆነ ሰው ያስፈልጋል እንጂ ፕሌን ውስጥም የሆነን ሰው ላዋራው ሞከርኩ ምንም አይገባውም እሱ አይ በቃ የነገር ለብቻዬ ልጠጣት ነው ጌታ ሆይ በቃ ለብቻዬ ላልፋት ነው እቺን ቻሌንጅ ማለት ሄድኩኝ በጣም ጆኒና አዲስ እግዚአብሔር ይባርካቸው አብረውን ቆሙ ልጆቼን አቀፌ በቃ ማመን አቃተኝ እንዴ እግዚአብሔር ሆይ ተንበርክኬ እዛው እድል ሰጠኝ ናው በቃ ምክስበት ጊዜ ነው የለም ያዘኑበትን እንደው አውሮፕላን ምናምን ሰርቼ መጥቼ ኢንተርቪው ብደረግ ደስ ይለኛል ሰው በውድቀቱ ሲናገር ከባድ ነው ማለት ሰው እንዳል እኔን የመታን ጥፋት እናንተን አይምጣ በእውነት ነው የምላችሁ እኔን ያስለቀሰኝ አያስለቅሳችሁ ቁጭ ብሎ መፍረድ ቀላል ማለት it's easy አስተያየት ምናምን መስጠት ምናምን ቀላል ነው በኔ ጫማ ብትገቡ ግን በደንብ ይገባችኋል ማለት ሰው የሚሰጠው አስተያየት ውስጣችሁ የሚፈጥረው ስሜት እናንተና እግዚአብሔር ነው የምታውቁት እና ቤተክርስቲያንም ይጸልዩልን ነበር ግሎባል ፌዝ ጣልቃል ገቡም በኑሯችን በዚሁ አጋጣሚ ብዙ ወንዶች እኮ ለመመለስ ያስባሉ ማለት በሩ እንድትከፍቱላቸው let's open up አርጉ ማለት let's forgive them ቀላል ነው ምናምን ይያልኩ አይደለም ግን ብዙ ሰው እኔ አሁን የሚመስለኝ አሁን በዛን ጊዜ በደወልኩ ጊዜ ለነገሩ እግዚአብሔር አስተካክሎት ነው ማለት እሷም ወደዚህ ስትመጣ ብዙ ተሰርታ ነው በገራጅ አልፋ እኔም በዛን ጊዜ ስደውል እንዲሁ ዝም ብዬ አይደለም ያነሳሁት ማለት በቃ ሰው ትልቁ የሚያስፈራው ለመመለስ ሰው ሲመጣ የሰው ነው የሚያስፈራው ማለት አሁን ሰው ምን ይለኛል ምንስ ቢል ከዚህ በላይ ምንም አይለን ማለት መሬት የወደቀ ሰው ወዴትም አይወድቅ አይደል በቃ መሬት የወደቀ ሰው ወዴት ልውደቅ ብሎ ይፈራል በቃ ስመጣ በቃ ያበጠው ይፈንዳ ጌታው በቃ አንተው እንደ ፍጥርጥር ያርገኝ ብዬ ነው የመጣሁት እና እግዚአብሔር ቸር ነው አሜን እና እኔ መመክረው በእኛ አይነት ፕሮሰስ ያለፋችሁ ሰዎች ኦሬዲ ደግሞ አልፎ ቁርጣችሁንም ያያችሁ ሰዎች ብትኖሩ በእህን መንገድ እንዳትሄዱ በጣም መክራለሁ ለሰው ማለት ልጆቹ የሚከፍሉት ዋጋ በጣም ከባድ ነው
ምን ማለት ነው እኔና እሷ ውሃ ውስጥ እየተጨቃጨቀን አንድ ልጅ ይዘን ሁለታችንም ብንለቃት ማለት ነው ውሃ ውስጥ በቃ የሚደረገው ሙግት ጭቅጭቅ የያዝናቸው ልጆች ውሃ ውስጥ እንደመልቀቅ ነው በቃ ይስመጡ የራሳቸው ጉዳይ ብዬ ስሜቴን አክብሬ ማለት ነው ከልጆቼ በላይ ስሜቴን ሰምቼ የወሰድኩት ውሳኔ በጣም ነው የሚያስከፍለው በጣም እና በዛን ጊዜ ያለቀሰችበትን ዘመን እግዚአብሔርናኛ እክሳለሁ ብዬ አስባለሁ 10 አመት ነው ሳልክስ አልቀርም እሱን ተነግረኛለች እንደሚገባው በእውነት ነው ምላችሁ ለሰው የማይመከር ነገር መለያየት ነው በማስቲሽ የተጣበቀን እንደመቦጨቅ ነው ከዛ ምንም ብታረጉ የለም ፌስቡክ ላይ ያለሁን ብላችሁ ብትለጥፉ እንደውም ብዙ ጊዜ እንደዚህ ያጋጠማችሁ ሰዎች ፌስቡክ ላይ ያለሁ የሚሉ ይመስላል በጣም ፎቶ ይለጥፋሉ እንደዛ እሱን ሁሉ አርጋለሁ አለው ብርቱ ነኝ ምናምን የሚለው የለም ግን ከውስጤ ጋር ነው ጭቅጭቁ ማንንም የለህም ምናምን ያለኝ ሰው እኮ የለም ማንንም አትረባ ምና ያለኝ የለም ግን ከራሴ ጋር የነበረው ሙግት ፌስቡክ ላይ ነው ማሳየው በቃ አለው እኔም ምናምን እየበላው የሆነ ትልልቅ ሆቴል ምናምን የለም ውስጤ ግን የለም ኦሬዲ አልቋል እና ለቤተ ክርስቲያንና ለኮሚኒቲ ደግሞ በጣም ማሳሰብ የምፈልገው ሲንግል ማሞችን እንድትንከባከቡ በመጽሐፍ ቅዱሳችን መቼም እቺን ብናገር አትታዘቡኝም ይቻላል በሕዝቅኤል ላይ እስራኤላውያኖች መበለቶችና የደሃደጉ ልጆችን በገፉ ጊዜ እግዚአብሔር ተቆጣ የእህልን ጉልበት መታለው አለ በእነሱ መበደል ምክንያት በእነሱን ባለመንከባከብ ምክንያት እና ኮሚኒቲ በዚህ ላይ ቤተክርስቲያንም በዚህ ላይ መስራት አለባት ሲንግል ማሞች ላይ የተለየ እንክብካቤ ያስፈልጋል የተለየ እንደው ቁጭ ብሎ አስተያየት እንደምንሰጠው አይደለም የሚያልፉበትን እነሱና መድኃኔ ዓለም ነው የሚያቀው እና የተለየ እኛም ደግሞ ከመናገር በጣም እንድንቆጠብ እንደዚህ አይነት ሰዎች ሲያልፉ እመኑኝ የሚጎዳቸው የሰው ምላስ ነው በቃ የሰው ምላስ በጣም ነው የሚያስፈራቸውና በእንደዚህ ለሚያልፉ ሰዎች ፓሽኔት ብንሆን የለም ብናዝንላቸው ቁጭ ብለን እንደው ከመፍረድ ምን ሆንኩ ብሎ ነው ደግሞ ምናምን ከመባባል ቡና ላይ ለምንድነው እንዲህ መውደቃችንን ቡና እየጠጡ ያወሩት መክበራችንን ደግሞ ያወራሉ መገናኘት መዋደዳችንን ደግሞ ድጋሚ ያወራሉ እና በዚህ ውስጥ ስታልፉ በጣም ነው ማዝነው እኔ ባለፍኩበት አትለፉ ዛሬን ግን ከጠየቃችሁኝ በስማ የዛሬውን ባወራው በጣም ነው የሚገርም ለምንድነው ፎርጊቭ ስንደራረግ እንትን ጠባሳውን ነው መድኃኔ ዓለም ያነሳልን ከልቤ እኔ አሁን ትዝ አይለኝም አይ አንተ ጎርተ መቼ ድሮ ትዝ ይበል እንዳትሉ እሷም ትዝ አይላትም ማለት አንተማ እንትኑ አቁሳዩ አይደለ እንዴ እንዳትሉ ማለት ነው ማለት እኔም ያን ሶስን እኮ እንደው ቀላል ሆኖልኝ እንዳይመስላችሁ እኔም ተነስቼ ግራውጪን ስል እንደው ነገሩ ቀሎ ተመቻችቶኝ ምናምን አይደለም ለኔም በዛን ጊዜ አስቸጋሪ ነው ግን አሁን ቴክኒክ የለንም እኔ አሁን ይቅርታ አድርጎልኝ ለሰው ይሄንን ብታረጉ አንድ ላይ ትሆናላችሁ ምናምን ምለው ቴክኒክ የለኝም በእኛ መካከል ክብሩ የመድኃኔ ዓለም ነው ቁጥር የለኝም የለም ይሄን ለማድረግ 3 ቁጥር 4 ቁጥር ምናምን እምለው የሆነ የለም የምትወስዱት ስቴፕ የለኝም ምንም ስቴፕ ይወሰድኩት የለም በቃ ራራልኝ መድኃኔ ዓለም እና ይራራላችሁ በእውነት ነው ማለት በእንደዚህ በመታልፉ ሰዎች አንዳንዴ የእግዚአብሔር ጣልቃ ገብነት ነው የሚያድነው ነገሩ በምንም እምነት ውስጥ ነው ማለት ኦርቶዶክስም ሆኑ ፕሮቴስታንትም ሆኑ በምንም አይነት እምነት ውስጥ ሆኑ መድኃኔ ዓለም ግን ይራራል የልጆቻችን አምላክ በእውነት ነው ማለት አንዳንዴ without reasoning ኮማረግ አልችልም ብትጠይቁኝ ይሄ ነው ምናምን አሁን ጩኒም ይሄን ኢንተርቪው ብዙ ጊዜ እምቢ ብያለሁ አልፈቅድም አልሽ ያለለም ኢንተርቪው ስትለኝ እሺ ብዬ ግን ነጥብ የለኝም
ማለት 6 ነጥብ ለመታረቅ 3 ነጥብ ለይቅርታ እምለው የለኝም መድኃኔዓለም ይራራላችሁ ነው ምላቸው ከመጣው በቃ እግዚአብሔር ነው ይራራልን ክብሩ የሱ ነው በእውነት ነው ምላችሁ የእግዚአብሔር ነው የኛ አይደለም እሱን አክርሱ እና ደግሞ እንዳጨክኑ ቢስተገኝ በጣም እናመሰግናለን ደስ አላላችሁ በጣም ደስ መቼስ በምን ደረጃ ሄደው በምን እንደመጡ ይዘውን ሄዱኮ በእውነት በጣም የሚገርም ነው አዲስዬን ማመስገን ፈልጋለሁ ሰርካዲስ በእውነት ተባረኪ thank you so much አሁን ያው ቅድም ሁሉ ገልጸዋለች ሜሪዬ እንደው ሌላ ያልገለጽኩት ነገር ካለ የቀረም እንትናገሪው ነገር ካለ ተናግረንና ሜሪዬ እንጨርሳለን በጣም ደስ ይላል አይደለ ውስጥ ማቆም እንኳን የሚያስፈልግ አይደለምና እኔን ነካ ድንጋይ ማንንም አይንካል ለማንንም አይሆን በዚህ ላይ ደግሞ የሚጎዱት ብዙዎች ልጆች ናቸው እና ፕሊስ ይሄን ነገር በደንብ አድርጋችሁ ብትይዙት በጣም መልካም ቤት ውስጥ እንኳን ስንጨቃጨቅ ስንነጋገር ልጆች ሰምተው ይዘው ነው ትምህርት ቤት ሄደው ይዘው ወደ ቤት ይመጣል ለማንንም የማይገልጹት ስለዚህ we have to try our best በቃ እና ለምን እኛ ወላጆቻችን ዋጋ ከፍለው ሌላ ወንድም አለህ እኮ 3 እህት አለህ እኮ 2 እየተባለ የሚያድግ አለ አይደል እንዴ በአገራችን ስለዚህ እያንዳንዳችን በእንደዚህ ሁኔታ ውስጥ የኛን ስናልፍ የልጆቹን ብንጠይቃቸው ደግሞ በጣም ፔንፉል ነው በጣም መግለጽም አይችሉት እና የመጨረሻ የምትሉት ካለ በጣም እናመሰግናለን ጥሩ ጊዜ ነበረን የውስጣቸውን ነው የጓዳቸውን ነው የነገሩን ይሄ ቀላል አይደለም ሰው ቤታቸው አስገብተው ነው ያነጋገሩና እናመሰግናለን ምትዩ ነገር ካለ ሜሪ ቴንክ ዩ ብዙ ነው ማለት ሰዓት ካላችሁ በማመስገን ደረጃ ጁሊም አሁን አርፍዳን የመጣችሁ ጁዲም ሃኒም ማቃቸው አብረውኝ የነበሩት እነሱ ራሱ በጣም በጣም ተጸልይልኝ ነበር ጁዲ ደግሞ ሲነሳብኝ አልወድም እና ፊቴ ሳታነሳ ነገሩን በጣም ልጆቼንም እኔንም ታዝናና ነበር ሃኒ ደግሞ ገንዘብ አዋጣውልኝ ነበር without knowing ገንዘብ ከሚዋጣው በኋላ ስሟን አይቼ በጣም እና ስም መጥራትና ማመስገን ከጀመርኩ it takes a long time እና የቤተክርስቲያን ፓስተሮቹ አገልጋዮቹ በአጠቃላይ ሁሉም በጣም ረድተውኛልና ያ ሰፖርት በጣም ረድቶኛል መቼም ማመስገኝ አልጨርስም ከእግዚአብሔር ነው በረከቱን የምታገኙት ሌላው ልናገር መፈልገው ሲመለስ አንድ ሰው እንዳትቀበዩ እንዴት ምናምን ያሉ ሰዎች ነበሩ ግን እኔ ነኝ ማቃት የቀመስኳት እልል ብዬ ነው እንጂ የተቀበልኩት እሰይ እልል ብዬ እድለኛ ነኝ በእውነት እግዚአብሔር ይሄንን ቻንስ ስለሰጠኝ እድለኛ ነኝ ሲመጣሳ በስማም ተለውጦ ተሰርቶ በጣም እንደው በቃ የሚገርም ባል ክሶኛል አይገልጸውም ክሶኛል አይገልጸውም every single day of my life እንደውም ከድሮ የባሰ በጣም በሚገርም አይነት ላይፍ ነው እየኖርኩ ያለሁትና አስቡት ትቢት ይዞኛኔ እንቢ ምናምን አልቀበልም ብል ኖሮ this 7 and ምናምን half years every single day የማገኘው ደስታ ማንም ሊሰጠኝ አይችልም በቃ ፕራውድ ይዞኝ በቀመጥ ኖሮ ይሄንን ደስታ የኔን ብቻ አይደለም የልጆቼንም ደስታ አላገኝም እና ምን ተማርሽ ብትሉኝ I don't take things for granted every single thing I appreciate whatever I have I celebrate every moment of our life ሁሉንም ነገር ምክንያቱም አጥቼ ስላየሁት ነው ባዶ ቤቱ ጭር ይላል አሁን ሜቢ አንዳንድ ሴቶች ባለ አይሰራም ማያግዘኝ ምናምን ልትሉ እንደው አያግዝ ቁጭ ይበል ቤት ውስጥ በእውነት that's what I was to feel በቃ እዚህ ጋር ቁጭ ቢል ምንም ባይሰራ
የተጨቃጨኩበት የተነጫነጭኩበት ነገር ይቆጨኝ ነበር አሁን ግን በዚህ አመት በቃ I don't even care እዛው በመኖሩ ብቻ በጣም ደስተኛ ነኝ ግን እሱ ደግሞ ከሚገባው he's a hard worker ቤቱን በጣም ገንዘቡን ሰርቶ he just give me every single money ነኝ ማስተዳደረው እንደፈለኩ እንደዚህ አይነት ባልየት ይገኛል እና ደግሜ በመቀበሬ ተባርኪያለሁ በቃ ደስታዬን ማንንም የማይተካልኝን ወንድሞቼ ምናምን ዘራፍ ብለው ነበር እንዴት ምናምን ያው የፍቅራቸው ምናምን ግን they don't give me this life አይደል እናትና አባቱን ይተዋል ነው የሚለው መጽሐፍ ቅዱስና በትዳር ውስጥ ያለውን ነገር በረከቱንም ደስታውንም የተጠቀምኩት እኔ ነኝና forgiveness የሁሉ የመልካም ነገር በር ነው በቃ ብዙ ነገር መዋረድ ምናምን አይደለም it is a blessing እና በጣም ተጠቅም ያለው ከተማርኩት ነገር አንዱ ደግሞ እኔ እናት ብቻ ነው መሆን የምችለው I cannot be father በቃ የአባትን ቦታ እሱ ብቻ ነው ሊተካው የሚችል ሌላ በመድር ላይ ማንንም ሰው አይተካውም ስለዚህ he is so precious በጣም በቃ with respect with love ነው በቃ ማንንም ይተካልኝ የለም እውነት ዘመድ ወንድ ምናምን ሁሉ አይተካም ለልጆቹ አባት ምክንያቱም አባት በሚስ በሚያረጉት ጊዜ የሚሰማቸውን ስሜት አሁን እሱ ኖሮ ሲከፍልላቸው በጣም ነው ደስ የሚለኝ እና በመካከላቸው ያለው ሪሌሽንሺፕ እንዴት እንደሚያስደስተኝ አንዷ ልጅማ ታስቀናኛለች ሁሉ በቃ ሁሉ ነገር ለሷ ነው ከኔና ከሷ ማለት ነው እስከምን ድረስ በጣም ለልጆቹ በጣም መልካም አባት ነውና ማን ያረጋል ያንን በገንዘብ ሰው ገዝቼ እንኳን ማስደረግ አልችልም እነሱ ሲደሰቱ ደስ ስለሚለኝ ያ ሁሉ ደስታ የሚገኘው በሱ ነው አይደለም መማር ጌታዬ ብዬ በቀበለው አሁንም ቢሆን በጣም እድለኛ ነኝ በጣም ደስተኛ ነኝና በበረከት ውስጥ ነው እየኖርኩ ያለሁት መልካም ነገር እያጨድኩ ነውና መምከር መፈልገው ነገር መጀመሪያ በእንደዚህ አይነት ሁሉም ትዳር ይስተካከላል ማለት አይደለም ግን ለማስተካከል ዋና በር የከፈተው forgiveness ነው ማለት በይቅርታ መመላለስ እሱ ከሄደ በኋላ በየኡነት ካምሬ ይቅርታ ስላል ንብረቱ ቃው ቤቱ ልብሱ ሁሉ ቤቱ ቁጭ ብሎ በኪራይ ሳይከፍል ቤቱ ይቀመጣል ለካው ሙቪ ላይ እንደምታዩ አውጥቶ ማቃጠል ምናምን የሆነ ነገር አይደል የሚሰማው ግን I don't know some reason አንድ ቀን ይመጣ ይሆናል ብዬ I just keep everything ምንም እሱን የሚጎዳ ነገር አላረግም I was so close to his family ከፋሚሊዎቹ ጋር በጣም close ነን ማለት መንገዱን ነው የምላችሁ መዝጋት በጥላቻ መበቃቀል በዛም አስቸጋሪ ጊዜ ውስጥ ይሄ ሆፕ ይኖራል ብዬ አይደለም ግን I didn't do any ክፉ ነገር አጠገቤ ካሉት ሰዎች ስናደር ከማውራት ውጭ ወጥቼ ስለሱ ምንም ክፉ ነገር አልናገር I don't የሆነ ብቻ መጥፎ ዘር አልዘራም ነበርና ያ እንትን አድርጎታል አሁን ሲመጣም የባለፈውን አስረሳኝ ያለው እውነት ነው we don't even remember ኔ ሰው ሲለኝ ነው ማስታወሰው እንጂ ያ 2 አመት ካይምሮዬ ጠፍቷል እና ያንን ያነሳው እንደዚህ ነበር ምናምን never ወደ በኋላ ሄዶ እንደዛ አይነት ነገር አናወራም we just move on እና ለመከር መፈልገው ሰዎችን አንደኛ forgiveness ነው ሁለተኛ በቃ ለእግዚአብሔር ነው ማለት ሰው ካጠፋ ጥፋቱን የሚያገኘው በራሱ መንገድ ነው እኛ ግን ሁሉ ጊዜ መልካም መሆን አለብን ስፔሻሊ ልጆች ካሉ እንትኑን መክፈት አለብን በቃ የሰላምን በር መክፈት አለብን ሪሌሽንሺፕ ተሰራም አልተሰራም ልጆችም የሚመለከት ኢንቨስትመንት በጋራ ስላለን we have to be very nice to each other እኔ የዲቮርስ ኮርስ ወስጄ ነበር ምክንያቱም ልጆችን ከሲዲ ለማግኘት የግድ በዛ ውስጥ ማለፍ ስላለብን እና እዛ ላይ ያስተማሩን ነገር ምንድነው ፓርትነሩ ሌላ ሰው አግብቶ እንኳን ቢኖር you have to be very በቃ nicely communicate ማድረግ አለባችሁ ልጆቹን የሚያስፈልጋቸውን ነገር ለማድረግ ይሄንን አበሻ ላይ ብዙ አላይም for some reason ነጮች ግን በጣም ነው የሚገርሙኝ እንዴ እነዚህ ሰዎች ተጣልተዋል ወይስ አልተጣሉም እስከምትሉ ድረስ በጣም ናይስ ናቸውና ኮሚኒቲውን መምከር መፈልገው ለልጆቹ ሲባል
ይሄንን የጥላቻ የቅም የበቀልን መንፈስ አስወግደን we can be friend and we can work together ነገርየው እንዲሰራ ቢስተካከልና ፈውስ ቢመጣ መልካም ነው ባይመጣም ግን we still have to be በይቅርታና በመልካም ልብ መኖር አለብን ብዬ ነው መመክረውና ይሄ ነገር የብዙዎችን ህይወት ይለውጣል ስንኖር ሰላምና ደስታ እናገኛለን ያንን ሰላም እናገኘው ራሳችን በራሳችን ነው ያንን እናገኘውና የሌላውን ሰው እንትን ያሰብን እንትን ከማለት በሰላም መኖር እንጀምራለን እኔ አሁን ከተወሰነ አመት በኋላ I forget it በቃ ራሴን እንጆይ አረጋለሁ መዘነጥ ወዳለሁ ድልስ ገዛለሁ በቃ ሪላክስ ያረኩ ደስተኛ ሆኜ ኖር ያለው የተወሰነው አመትና ራሳችሁን ጠብቁ በጤናም በምንም በሚያስፈልገው ነገር ብዙ ካን ፎርጊቭነስ ጋር ተያይዞ ብዙ የሚመጡ በሽታዎች አሉና ያንን ለራሳችሁ ስትሉ ፎርጊቭ አርጎ በመኖር በቃ በሰላም ፒስ በቃ እና ለእንደዚህ አይነት የትዳር ምሳሌ የሚሆኑን ሶፊያና ባለቤቷ ሲያወሩ ይገርመኛል በቃና እንደዛ መሆን መቻል አለብን መለያየት እንኳን ቢኖር we still have to have that kind of peace አብራችሁ ላላችሁ ደግሞ አስቸጋሪ ነገር ውስጥ ያለፋችሁ ላላችሁ ችግሩ መጥቶ ከምትከፍሉት ዋጋ ይልቅ አሁን before it's too late ማድረግ የሚገባችሁን ነገር በሙሉ ዋጋ የሚያስከፍላችሁን ነገር ሁሉ እንድትከፍሉ በቃ ምክር ቢያስፈልግ ትምህርት ቤት መሄድ ቢያስፈልግ ወይም ደግሞ ካውንስሊንግ ቢያስፈልግ በብዙ ነገር የምትችሉትን ሴቭ ለማድረግ work hard ማለት ኮምፔር አለማድረግ ኤክስፔክት አለማድረግ አለመጨቃጨቅ በቃ የምትችሉትን ማድረግ ወላ ወንድ ውስጥ የሌለው ነገር እናንተ ውስጥ ካለ ያንን ነገር ማድረግ እና ፒስፉል የሆነ እንዲቀጥል መሰራት ያለበትንም ነገር ወደ ችግሩ ከመድረሱ በፊት ማድረግ የሚገባችሁን ሁሉ እንድታረጉ አድቫይስ አረጋችኋለሁ ምክንያቱም ከፈረሰ በኋላ መገንባት ከባድ ስለሆነ ማለት ነው እና ስለሰማችሁኝ በጣም አመሰግናለሁ በጣም ደስ አይልም እንደው ቴንኪው በሏት እስቲ እዚህ አጋጣሚ ስብከት አረጋችሁ ረዘመ ይቅርታ በጣም ኮሚኒቲውን ማመስገን ፈልጋለሁ ከኖር ናይቀር ኢትዮጵያውያን መሃል እንኖር ማለት አንዳንድ ሰው ራቀ በለቤት ግዛ እንደሚለው አይደለም በችግር ጊዜ እመኑኝ ራስ በራስ ነው ምንፈላለገው እና ቤተክርስቲያኔን በዚህ አጋጣሚ አመሰግናለሁ በእኛ መሃል ጣልቃ ሳይገቡ ራሳቸውን እኛው ራሳችን ነገሩን እንድንፈታው ድል ሰጥተውን ነገሩን ፈተነዋል ስለዚህ ፓስተር ሜሮንና ሚመራውን ቤተክርስቲያን አመሰግናለሁ ጆኒና አዲስና አመሰግናለሁ ያው የሷ ጓደኞች ሲመጣ ጠምደውኝ ነበር እንደምታውቁት ማለት ቢጠምዱኝም እሷን ከመውደድ ነው እንጂ እኔን ጠልተው ምናምን አይደል ኢትስ ኦኬ ማለት የዘራነውን እሱን ሁሉ ነው ያጨድኩት ቁጭ ብያስፈጭቼ የበላሁት እሱን ሁሉ ነው ግልምጫውን ሁሉ የለም እያነሱ ሲያበርጡኝ ጌታ ይመስገን ይሄ ዘራውት ነው ያልኩኝ እንጂ እነሱን ከመጥመድ አልችልም የራሴ እኔ በዚህ ችግር ውስጥ 100% ችግሩን የኔ ወሰድኩት ማንንም አይወስድም እኔ ነኝ የምጠየቀው በሆነው ነገር ሁሉ የኔ ነው ችግሩና ለመታረቅ ደግሞ የምታስቡ ሰዎች ጓደኞቻችሁን አትስማቸው ለእናንተ የቀኑ አይዞሽ ምናምን የሚሉ አይሆንም እናንተ ብቻ ስለሆናችሁ ነገሩ ላይ የምታልፉት ያላችሁ እናንተ ሞጣችሁ መመለስ የሚቻል ከሆነ ስቲል በሩ ክፍት ከሆነ ስቲል ወደ ሌላ ህይወት ካልገባችሁ እድሉን ስጧቸው ወንዶቹ ስለሌሉ እንጂ ቢኖሩ ብዙ አወራ ነበር እንግባባ ነበር ያኛና እድሉ ካለ አሁንም ግን በዚህ መንገድ እየሄዳችሁ ያላችሁ ሰዎች እባካችሁ በመዳን ያለም ነው ምለምናችሁ እድሉን ስጧቸው ማለት ምን ይመጣል ምንም እኮ አይመጣም ሰው አውርቶ ሳምንት ነው ባወሩበት ስለናንተ ወድቀት ባወሩበት
ተመልሰው ክብራችሁን ያወራሉ ይሄ ነው የሰው ነገር በእውነት እና አትፍሩ እግዚአብሔር ይባርካችሁ ይሄን እድል ስለሰጣችሁን በጣም ዶክተርና ይሄን አገልግሎት አመሰግናለሁ አንድ ነገር አለ እሱን ደግሞ እሷ ትንገራችሁ አሁን አላስረዝም በመጨረሻ ይሄን ታሪካችንን በመጽሐፍ አሳትመናል እና ሶስተኛው ገመድ የሚል በመካከላችን ጣልቃ ገብቶ የረዳንን እግዚአብሔርን ለማመስገንና ዲቴሉን እንዴት እንደተገናኘን እንዴት ወይ መመለስ እንትን እንደሆነ ዲቴሉ በጣም ያስጎመጅ ነገር እዚህ ውስጥ አለና መጽሐፉ ሲታተም ሁላችሁም እንደምታገኙትና እንደምትባረኩበት እናምናለን እና ስለሰማችሁን በጣም እናመሰግናለን ቴንክ ዩ በጣም እናመሰግናለን ቴንክ ዩ እንላችኋለን እኛ በእውነት ቴንክ ዩ